በጣም ወደው ማለት ህይወቴ ላረገው የምፈልገው ሰው አለ። እሱ ደግሞ ጊዜ ነው እንትን የሚለውና በጣም ነው የምወደው፣ በጣም ነው የማፈቅረው። በምንም አጋጣሚ ሊለየኝ አልፈልግም። ያው የሆነ ሰዓት እንደ ፍቅረኛ ጥል እንደ የሆነ ነገር ልንለያይ ምናምን እንችላለን፣ ግን ምንም ሆነን ተለያይቶ ማይለያይ ሰዎች ነን። እና በቃ ለህይወቴ አስፈላጊ ነገር ነው ስልክ። አሁን ለምሳሌ አንተ ለመኖር አየርና ውሃ እንደሚያስፈልግ ለኔ እንደዛ ነው። ለምን አስፈለገ? ፍቅረኛ እያለሽ ከኔ ጋር መተቃቀፍ፣ ከኔ ጋር ያ ሁሉ ነገር ለምን ምልሽ አልገባኝም። እንዴት ሰውነትሽ ታዘዘልሽ? አልገባኝም። ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦቻችን? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጥሩ መልኩ አይደለም የመጣሁትና ትንሽ የሚደብር ስሜት ላይ ነው ያለሁትና እና ምን መሰላችሁ፣ ያው እኔና ፍቅርን ያው ብዙዎቻችሁ ታውቁናላችሁ። ሰሞኑን አንድ ላይ የምንሰራቸውን ስራዎች ያው ታዩታላችሁ። እናንተም ለኛ ጥሩ ምላሽን ያላችሁና እኔ እስከማውቀው ድረስ ያው እኔና እሷ ጥሩ ግንኙነት እንዳለን ነው የማውቀውና ያው የሚመስለውም እንደዛ ነው። እናንተ ጋር ሲታይም ያው እኔና እሷ በጣም አሪፍ ግንኙነት ላይ እንዳለን ነው የምታውቁት እናንተም እና እኔም እንደዛ ነበር ማውቀው እስከ ትላንትና ቀን ጀምሮና ትላንትና በስልኳ ላይ ያየሁት ነገር በጣም ነው የሚደብረውና ያው ታውቃላችሁ ከመጀመሪያም እኔ ጥሩ ስሜት ላይ አልነበርኩም። ደብረ ዘይትም ሄጄ ከጓደኞቼ ጋር ራሴን ጊዜ እያሳለፍኩ ያለን የተገናኘ ነውና እሷም በጣም ጥሩ መልካም ሰው ናት። ያው መታ ትሪትመንት ምናምን ብዙ ነገር ብቻ ብዙ ነገር አውርተን ነበርና ወደ ዩቲዩብም እንድመጣ ከአንድም ሁለት ዩቲዩብ እንድከፍት ያደረገችኝ እሷ ናትና በጣም ጥሩ ልብ ስላላት ያው እኔ ልቤ ለሷ የሆነ ለየት ያለ ቦታ ነበረውና አይ ቲንክ ለሷ ያለኝ ስሜት የሆነ ትንሽ ገፋ ያለ ስሜት ነው፣ እንደ ሌላው አይነት ስሜት አልነበረምና እሷም እንደዛው ነበረ። እስከ ቅርብ ጊዜ ድረስ በጣም ጥሩ አታችመንት ነበረን፣ ጥሩ ግንኙነቶች ነበሩን። ግን ትናንትና ስልኳ ላይ በጣም የሚያሳዝን ነገር ነው ያየሁት። እኔ በእውነት አዝኛለሁ በራሴ። እንዳጋጣሚ ሆኖ ስልኳ እኔ ጋር ነበርና የሆነ ቴክስት ሲገባ ነው ያየሁት እና አልጠበቅኩም በእውነት የሆነ አፈቅርሻለሁ ምናምን ናፍቀኛል ምናምን የሚባባሉ ቴክስቶች ነው ያየሁትና ስልኩም በእውነት ለመናገር ቁጥሩን ማውጣት አልቻልኩም፣ ማን እንደሆነ አላወኩም። ኢሞጂ ነው ያለው፣ ልብ ቅርጽና የሆነ የንጉስ ኢሞጂ ምናምን ነገር ነው ያለው እና በጣም ነው የገረመኝና እኔ የዛን ሰዓት መጠየቅ ፈልጌ ነበር፣ ግን እንደዚህ በጠይቃት እንትን ይላል ብዬ ስላሰብኩኝ ቪዲዮ አብርቼ በስትክክል ኦዲየንስ በሚያቀበት ደረጃ ላይ ለመጠየቅ ስለፈለኩ ነውና አሁን ጠርቻታለሁ። እየመጣች ነው እና እሷ ስትመጣ ያው ግልጹን ነገር አብረን እንሰማለን ብዬ ነው እኔ። ምክንያቱም በጣም ነው የደነገጥኩት። ምንም ፍቅረኛ የላትም እስከማውቀው ድረስ ግንኙነት ያላት ከማንም ሰው ጋር እንደዚህ አይነት ቴክስት መላላክ ምናምን የሚያደርስ ግንኙነት ያላት አይመስለኝምና በጣም ነው የደነገጥኩት ከምላችሁ በላይ ማለት ነውና ማን ነው ይሄ ሰው? ምንድነው ያላት ግንኙነት? ምን አይነት ውሸት ነው የተዋሸሁት እስካሁን ድረስ? እንዴት ነው እንደዚህ እያስመሰለሽ ነበር ወይ እስካሁን ከኔ ጋር የቆየችው? ግንኙነት እያላት መቼም ከኔ ጋር ከሆነች በጣም ከባድ ነገር ነውና ለምንስ ይሄንን ውሸት ዋሸችኝ የሚለውን ነገር እናንተ ፊት መጠየቅ ስለፈለግኩኝ ጠርቻታለሁ።
እና እንግዲህ አብረን እንሰማለን። እኔ በጣም ነው ልቤ የተሰበረው በእውነት ነገሩን እስካውቀው ድረስ በጣም ነው የጓጓሁት። ብቻ ይሄንን ልነግራችሁ ነው ዛሬ የመጣሁት። በተረፈ ያው ፈጣሪ ያለ በቃ እኔ ሌላ ምንም ምለው ነገር የለም። ትምጣና ደግሞ ያለውን ነገር እናወራለን። ኦልሬዲ ደርሳለች ብዬ አስባለሁ። ስቆይቷል ከጠራዋትና ማንም የለም እዚህ ለመድንገት መጨቃጨቅም ካለብን መነጋገርም ካለብን ባዶ ቦታ ነው፣ ሰውም የለም። ስትመጣ ያለውን ነገር እንግዲህ አብረን እንሰማለን። አይበጅሽም አይጠቅምሽም ሀገሬ እንደምን ተሳነሽ ማለት ነግበኔ አንቺ ቢደርስብሽ የደረሰው በኔ ምን ይሰማሽ ነበር ብትሆኚ እንደኔ አላሳዝንሽም ወይኔ ምን ብለሽ ነበር ያኔ ለሞትልህ እንዳላንቺ ወይኔ እኔ ከዘመድ አዝማድ ለየች አላሳዝንሽም አላሳዝንም አላሳዝንሽም አላሳዝንሽ ተይ 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 ኧረ ተይ ተይ ሰላም ቢያቸው ምንድን ነው የጣልከው? መጀመሪያ ሰላም ቢያቸውና እነግርሻለሁ። ፍራንክ ነው። ሰላም ቢያቸውና እነግርሻለሁ። እሺ ሃይ፣ እንዴት ናችሁ የኛ ምርጥ ፋሚሊዎች? እግዚአብሔር ይመስገን እኛ በጣም ደህና ነን። የሆነ ሰው ፊቱን ዘፍዝፎ ጠብቀውናል። እኛ ግን ቀናችን እንግዲህ በጥሩን ይጀምር ነው። በቀኛው ላይ ብዬ ጸልዬ ነው ከቤቴ ስወጣ። ምንም ፕራንክ አይዲያ ከሆነ ተሳስተሃል። ምንድነው? አረ አውሪና እኔ ማውርቼ ጨረስኩኝ። ያው አውርቼ ጨረስኩኝ። ምንድነው? ንገረኝ ነውና አማሪ እንዴ? እኔ እስከዛሬ ድረስ ታውቂያለሽ ለማንም ሰው ማላወራው ነገር ላንቺ አወራሻለሁ ስልሽ በጣም አቀርብሻለሁ አይደል? ያው ይሄ ደግሞ የመጣው ከቅርበታችን አንፃር ብዙ ጊዜዎችን አሳልፈናል። እኛች ጥሩ የሚባሉ መጥፎ የሚባሉ እና በእነዛ ሁሉ ጊዜያቶች ውስጥ የተፈጠረውን ነገር እያንዳንዱ ነገር እንነጋገራለን። እኔም አልደብቅሽም፣ አንቺም አትደብቂኝ። እኔ እስካሁን የደበቅኩ ነገር የለም። እሺ ንገረኝ። እና የሆነ አላቅም እኔ ብቻ የሆነ ጓደኛ የሚባለው ነገር አለ አይደል? እኔና አንቺ ከዛም የሆነ የዘለለ ነገር እስከ መድረስ የሚያደርሱ ቅርርቦች ነው ያሉት። ምን ለማለት ፈልገሽ ነው? የሆነ አንዳንድ ጊዜ አሁን ለጓደኛሽ የምታደርጊው ነገር አለ፣ ግን እኔና አንቺ በጣም እንተሳሰባለን። ልክ ነኝ። ጓደኞች ብቻ ሳይሆን ቤስት ፍሬንዶች ነን። በጣም አይደል? የቅርብ ወዳጆች ነን እና በጣም ቤስት ፍሬንዶች ነው። ግን የሆነ ጓደኛ አይደለም ብያለሁ እንዴ? ምንሽ ህይወትሽን ትነግሪኛለሽ ብዬ ነው የማስበው። አዎ ድብቅ ሰው አይደለሽም ብዬ ነው የማስበው። ፍቅር ሲባል ቀለል ያለች እውነት የምትናገር የዋህ እኔን ደግሞ ማትዋሽ ብዬ ነበር የማስበው። ስራሽቺ ነው ማለት አሁን የሆነ ነገር የጠቀስካቸው አይደለሽም ለማለት ነው የጠቀስኳቸው ማለት እኔን ማትዋሽ። አሁንስ መቷሽው ስልሽ አሁን እንዴት መሰለሽ ምንም ዋሽሽኝ ልልሽ አልችልም። በአንቺ ህይወት ላይ ገብቼ ምንሽ መብትሽ ነው። ይሄ መብትሽ ነው። ገባሽ? አንቺ የፈለግሽውን ነገር ማድረግ ትችያለሽ፣ የፈለግሽውን ነገር መሆን ትችያለሽ። ግን እኔ ጓደኛሽ ነው እና የምነግርሽ ነገር ሪያሊቲው ነው። አንቺም ደግሞ ሪያሊቲው ነበር ለእኔ መናገር የነበረብሽ እኮ። ምንድነው እስካሁን ያልሽው ነገር የለም። ሪያሊቲው ነው
ስልክሽ ሰጥተሽኛል። ስልክሽ ላይ ቴክስት ይገባ ይችላል። እሺ እሺ አየክሽ ምን ቴክስት ነው ግን ያው አፈቅርሻለሁ እሺ ሶ ምን አልተላከልኝ ቴክስት ቢያለኝ አይ እንትን ነው ገብቻ አይቼው ነበር አንቺ ሜራክሻል ትልሽ ያው አንቺ ላክሽ ቴክስት ደግሞ ናፍቀኸኛል ነው መናገር አልፈልግም ነበር እንዲህ ሪሌሽን ምናምን ኦፊሻል መውጣት አልፈልግም። ምንድነው አሁን ለምሳሌ እኔ በጣም ወደው ማለት ህይወቴ ላደርገው የምፈልገው ሰው አለ። እሱ ደግሞ ጊዜ ነው እንትን የሚለውና በጣም ነው የምወደው፣ በጣም ነው የማፈቅረው። በምንም አጋጣሚ እንዲለየኝ አልፈልግም። ያው የሆነ ሰዓት እንደ ፍቅረኛ ጥል እንደ የሆነ ነገር ልንለያይ ምናምን እንችላለን። ግን ምንም ሆነን ተለያይቶ ማይለያይ ሰዎች ነን እና በቃ ለህይወቴ አስፈላጊ ነገር ነው ስልክ። አሁን ለምሳሌ አንተ ለመኖር አየርና ውሃ እንደሚያስፈልግ ለኔም እንደዛ ነው እሱ ማለት ነው። እና ያልነገርኩህ ምናምን ከሆነ ከመጥፎ ነገር አይቼው ምናምን ሳይሆን ማንም ሲጠይቀኝ እኔ ፍቅረኛ የለኝም ነው የምለው። ምክንያቱም የራሴ ሪዝን ስላለኝ እና ምንም አንተ ደግሞ እንደዚህ ፊትን የሚያዘበዝብ ነገር የለው አይደል? እስከዛሬ ድረስ ምልሽ በልብሽ ሰው የሚበረመት ኦፍ ኮርስ ከሌለኛ ነገር ማልነገርበት የራሴ ምክንያት ስላለኝ ነው። ለሰው የሚነገር ነገር አለ፣ ለሰው የማይነገር ነገር አለ። ገባችሁ? የራስ ሚስጥር የሚባል ነገር ሰው ይሄ ነገር ማለት ሚስጥር አለ ማለት እንዴ? አንተ እኮ ሁሉን ነገር ትነግረኛለህ ማለት አይደለም። የማትነግረኝ ነገር ይኖራል አይደል? የራስ ሚስጥር እኮ እኔና አንቺ ጋር ሚስጥር አለ። ኦሬዲ ይሄ ነበር ሚስጥሩ። አንተማ ወቀው ቪዲዮ ላይ ማውራት ራሱ አልፈልግም ነበር፣ ግን ግን ስለማንነቱም ስለማንም ጊዜ ይፈታዋል እንጂ አሁን ላይ እኔ አልናገርም። ሰው አንተ እዚህ ጋር የሚያስደብር ነገር ስለዋሻት ነው። በጣም ይቅርታ። ምንድነው በጣም ይቅርታ እንዴ? በጣም ይቅርታ። ያው ውሸት አይደለም በእውነቱ። ምክንያቱም ውሸት የሚባለው ያለ ምክንያት አንተ መደበቅ ብቻ ፈልጊ ነው። ግን ውሸት የማይባልበት ምክንያት አንተ ብቻ ሳይሆን ሁሉ በዙሪያ ያሉ ሰዎች፣ ቤተሰቦችም ማንም ሰው አያውቅም። አሁን ለምሳሌ አንተ ፍቅረኛ ሊኖርህ እኮ ይችላል አይደል እንዴ? ግን እኔ በቃ ምንም አይመስለኝም። ምክንያቱም አንተ ያቺ ፍቅረኛ የምትደብቅበት ምክንያት ሊኖርህ ይችላል። ተረዳኸኝ? እና እሱም እንደዛ። ስለዚህ አውቄን የደበቅኩት ማወቅ ያለበት ድረስ ነው እንድታውቂ ያደረኩ እንጂ ይሄ ሪያሊቲ ነገር ነው እያልሽኝ። የምር ፍቅረኛ አለሽ? አይ መልሽ ብዙ ሴቶች አንዳንድ ጊዜ ማለት ነው ለሰው ስሜት መጠንቀቅ ይኖርብሽ። ለወደፊት ለሰው ስሜት እኔ ለማን ሳልጠነቀቅ አራቅ በቃ የምታደርጊውን ነገር እየተጠነቀቅሽ ብታደርጊ ጥሩ ነበረ ስልሽ
ከሰው ጋር ያለሽን ቅርበት የሆነ መጠናዊ ወይም ደግሞ ልኬት ቢኖረው ጥሩ ነው። ያ ሰው በጣም ከቀረበሽ በኋላ እንደዚህ አይነት ነገሮች ልብን ይሰብራሉ። አንደኛ መዋሸት፣ ሁለተኛ ነገር ደግሞ እኔ አንቺን እንደ ጓደኛ ብቻ ነበር የምልሽ። የሆነ ላንቺ የተለየ ቦታ ነበረኝ እና እኔ ማለት እንደ ጓደኛ ላይ ጓደኛ ከፍ ያለ ነው ማይክ ማለት ሌላ ነገር እኮ የለውም ማለት እና አንተም ብትሆን ልትረዳኝ ነው መሞከር ያለብህ እና እኔ ማለት ለዴቲን ይዤ ነው እንደው ቪዲዮ መያዝ ምናምን አናዱኛል። ይሄን ነገር ለመጠየቅ ችግር የለም እኮ ቪዲዮ ሳትይዝ ማድረግ ትችል ነበር። እኔ ደግሞ ግን አሁን ከተጀመረ በኋላ አስቆም የሆነ ነገር ምናምን ብዬሽ ጋር ድራማ መፍጠር የሆነ ነገር ማድረግ አልፈልግም። እኔ ማንም የለኝም ገባሽ አይደል? ያው አንቺ የሰጠሽኝ ኦዲየንስሽ ናቸው ያሉት እና ደስታዬንም አዘኔንም መከዳቴንም ሁሉ ነገር ዳግም በትክክል ተናገር እንዴ! ሁሉንም ቃል ደስቻለሽ እና ሁሉንም ነገር እነሱ ፊት ለፊት ነው ምንድነው ማስጨርሰው ማድረግ የፈለኩት ነው። ለዛ ነው አይ ምንድነው የትኛውን ሰላማዊ ንግግር እንዳስጨርስ ነው የፈለከው? መከዳት ማለት ነው ምን አድርጌ ነው የከዳው? ፍቅር እኔ አይደለም አንዴ ሰው መቅረብ አልፈልግም ነበር የነበርኩበት ሰዓት ላይ ሰው መቅረብ አልፈልግም ነበር እንዴ አንድ ያስጨርሽ እኔ በነበርኩበት ሰዓት ላይ ብቸኛ ሆኜ ደስተኛ ሰላም የሆነ ህይወት ላይ ነበር። ገባሽ? ሰው መጣሽ እና ለኔ ሰላም ልትሰጪኝ ነበር የመጣሽ። መምጣትሽን እየተቃረምኩ አይደል? ጥሩ ነው። ግን ከመጣሽ በኋላ በቃ ነገሮች አዲስ እንደማይሆኑብኝ በቃ ሁሉ ነገር ማድረግ እንደሚቻል አሳየሽ። በጣም አመሰግናለሁ። በሱ ያጣሁትን የጓደኛ ፍቅር በቃ በጣም መልሽ ሁሉንም ነገር አሳየሽ። እንዴት ነው ላልወድሽ የምችለው? ገባሽ? ከጓደኛ በላይ ላልወድሽ የምችልበት ምክንያት ምንድን ነው? እስኪ አስረጅ። እናንተ ኖርማል በሆነ አጋጣሚ ተገናኘን። ከዛ ምርጥ ጓደኞች ማለት ምርጥ ጓደኞች ነን። ግን መከዳት ምናምን የሚያስብል ደረጃ አልደረስንም። አሁን ለምሳሌ ፍቅረኛ በሆን ሌላ ፍቅረኛ ቤት ከድካኝ ነው የሄደችው ትላለች። መከዳት ስልሽ አሁን እኔ ፍቅረኛ አይደለሽ እኮ አይደለም ፍቅረኛ አይደለሽ ፍቅረኛሽም አይደለም። ልከዳ ፍቅረኛ ሲሆን ነው። ፍቅረኛ አይደለሽም ፍቅረኛሽም አይደለም። ግን ምንድነው ይሄ እንዴት ልበልሽ? የሰው ልጅ ሁለት ሲንግል ሰዎች የሚኖሩት ላይፍ እና ሁለት ፍቅረኛ ያላችሁ ሰዎች የሚኖሩት ላይፍን አልነበረም። እኔና አንቺ ስንኖር ነበር። እንዴት? እኔና አንቺ ሁለት ሲንግል ሰዎች ሲያሳልፉት የነበረው ጊዜ ነው የሚመስለው። እኔና አንቺ ያሳለፍነው ጊዜና በልብሽ ምን አይነት ሰው እንደነበረ ምን አይነት ሀሳብ እንደነበረሽ ማቀው ማንም እንደሌለሽ ነው። ገባሽ? እስከ ትላንትናው ቀን ጀምሮ ማለት ነው። እና ግን ያየሁት ነገር ፍቅረኛ እንዳለሽ የሚያሳውቀው አንቺ ማረጋገጥሽልኝ። ግን ምንድነው መሰለሽ አሁን የምልሽ ነገር አንድ የመጨረሻ ነገር ለምን አስፈለገ አብሮ መስራት? በዛን ሰዓት ለምን አስፈለገ? ፍቅረኛ እያለሽ ከኔ ጋር መተቃቀፍ ከኔ ጋር ያ ሁሉ ነገር ለምን ምልሽ አልገባኝም። እንዴት ሰውነትሽ ታዘዘልሽ? ይገባኝ ማለት አሁን ለክስችላል በዛው አይ አይደለም ምን ችግር አለው? እኔ መተቃቀፍ ስልሽ ማለት ነው ማንም መንገደኛም ታውቂያለሽ። ያ ግን እኔና አንቺ ጋር የነበረው መተቃቀፍ ከፍቅር የመነጨ ይመስለኛል። ገባሽ? ከፍቅር ስልሽ ይጓደኛም ምን ብቻ ፍቅር እና የሆነ አልገባኝም። እኔና አንቺ ብዙ ደስታ ጊዜዎችን አሳልፈናል ምናምን እና ያው ሁሉ ደስታዎች ምናምን በየሆነ ሰው መሀል እያሰብሽኝ ነበር ማለት ነው። ገባሽ? የዛን ሰው ካራክተር ሰተሽኝ ከዛ ሰው ጋር ስለተለያየሽ ነው እንጂ ለኔ ዳግም አንድ ነገር ይገርምሽ። አንተ እንደፈለክ ማሰብ ትችላለህ። ከኔ ግን የሚጠበቀው ማስረዳት ነው። አንተ በኔጌቲቭም በፖዚቲቭም የመረዳት ያንተ ጭንቅላት ነው። እኔ ከሱ ጋር ቪዲዮ ማልሰራበት ሪዝን አለኝ።
ሶ ካንተ ጋር እየሰራው ነው። ካንተ ጋር የምሰራው ደግሞ እንደ ኖርማል ጓደኛ የፕራንክ ቪዲዮዎች አንድ ላይ ስንውል የቀኑላችሁ ምናምን ነው እንጂ እንደ ፍቅረኛ አይደለም። እና ላቅፍክ እችላለሁ፣ ልስምክ እችላለሁ። ግን ስስምክ ከንፈር ወይ የሆነ ቦታ ግን አይደለም ጉንጭህን ነው ልስምክ የምችለው አይደለም። ሶ ይሄ እናንተ እንደነገር ነው። እንኳን በጣም ቤስት ፍሬንድ ሰው ኖርማል ጓደኛ ጉንጭም ይሳማል ይታቀፋል አይደል? እና ምኑ ነው ለኔ ኖርማል የመሰለኝ ለአንተ ደግሞ ኖርማል የመሰለኝ ማለት የቱ ጋር ነው የተለያየ ነው? ብቻን ይደብሩኝ። ያም ሆነ ይሄ ምንም ያስደብር ነገር የለኝም። ባይዛው መጀመሪያ ይቅርታ ያልኩክ ስለዋሸሁክ ነው እንጂ በዚህ ጉዳይ ማንም ደበረው አልደበረው እኔ የራሴን ሙድና የራሴን ፍላጎት ነው የማራምደው። ገባ? መጀመሪያ ራሴ ተመችቶኝ ነው ከዛ በዙሪያው ያሉት ሰዎች እንደተመቻቸው እንትን የምለው እንጂ ሰዎችን ላስቀድም አልችልም። ምክንያቱም ከዚህ በፊት ሰዎችን አስቀድሜ እኔ የኔ ላይፍ የቱ ጋር እንዳገኘሁት ስለማውቅ እና ለማንንም የማንንም ሐሳብም ማስተያየትም ሳልጠይቅ በራሴ ወስኜ የምገባበት ነገር ነው። ምንም አሁን የምወስናቸው ውሳኔ እንዳለ ላይፍ ላይ ማንንም ማስገድዶም አይደለም፣ ማንንም ማማክር አይደለም፣ ከፈጣሪ ጋር ነው። ገባ? እና ሊደብርክ አይገባም። እኔ እናንተ ፍቅረኛ ብለው ኢትሶክ ያልኩክ ግን ጓደኛሞች ነን ምናምን ትንሽ ፍቅረኛ እንደሌለኝ እኔ ፍቅረኛ የመያዝ ፍላጎት እንደሌለኝ ታውቂያለሽ ያ አይደለ ምንሽ እና ግን ያው የምታረጋቸው ነገሮች ቀረበቶች ምናምን አንቺን እንድቀርብሽ ወይ እንደወልድሽ እንደውም እኔ ከሰው ጋር ብዙ መገናኘት አልፈልግም ነበርና አንቺ ጋር ነው ብዙ እየተገናኘ የነበረውና ያን ነገር ደግሞ ነገር ይሻላል እና የሰው ልጅ ደግሞ ልቡን ጥሩ ስሜት እንዲሰማው ካረጉ በኋላ እሱን የደበቁት ነገር እንዳለ ሲሰማ በጣም ይደብራል እና እንደ ጓደኛሽ ደብሮኛል አለመንገርሽ እንግዲህ ዳግም በቃ እግዚአብሔርን ደበረኝ እንዴ ነገርኩህ እኮ አንድ ነገር እያስረዳሁህ ነው አይደለ? በቃ እኔ ጋር ያለው ነገር ይሄ ነው። በቃ እኔ ጋር ማስረዳት የምችለውን ነገር አስረዳሃለሁ። መረዳት ደግሞ ያንተ ነገር ነው። አንተ ደግሞ የምትረዳው መጀመሪያም ባሰብከው ዋሽታኛለች፣ ክዳኛለች፣ መጥፎ ልጅ ናት ምናምን የሚል አስተሳሰብ ነው መሰለኝ ይዘህ የመጣው አይደል? ባይዛው ችግር የለም። እኔ የሰው ልጅ የሚኖረው ህይወት ማለት ነው ውስን እና በዚህ ውስን ጊዜ ውስጥ ደስተኛ ሆኖ መኖር አለበት ብዬ ነው መሰለኝ እና እኔ ያንቺን አመት ውስጥ እድሜ ውስጥ ገብቼ ያንቺን ህይወት ልቀይረው አልፈልግም። ደስተኛ ሆነሽ እንድትኖሪ ነው የምፈልገው። እኔም ደስተኛ ሆኜ እኖራለሁ። ግን የሆነ ይሄ አለ አይደል አለመነጋገር ድንገት እጅሽ ላይ የሆነ ቴክስት ሲገባ ያን አይቶ ጠይቆ መነገርና እንደ ጓደኛ እንደዚህ እኮ ፍቅረኛ ነበረኝ እንደዚህ እኮ ብሎ ማውራትን የመሰለ ነገር የለም እና ስሜቱ በጣም ይደብራል። ገባሻ? የሆነ ስልክሽ ላይ ሳያው ያን ነገር ምን አለ ብትነግረኝ ብዬ ነበር እንጂ ብትነግሪኝ ኖሮ እኔ ላንቺ ምንም አይነት ስሜትም ከእህትነት የዘለለ አይፈጠርም ብዬ አስባለሁ እና የሆነ ብቻ እሱ ነገር ነው ትንሽ እኔ ደግሞ ሰውን ከቀረብኩኝ ትንሽ ለምራቅ ይፈተኛል እና ምን አድርጊ ነው የምትለኝ? ማለት ምን ይሁን የሚፈጠር ነው? እኔ አሁን እያልኩሽ ያለሁት ነገር ምንድነው አንቺ ጋራም ቪዲዮ መስራት አልፈልግም ነበረ። በቃ ገባሻ? እንደዚህ አይነት ግንኙነት ላይ ካለሽ እኔ እንደዛ አልፈልግም እና አሁንም እኮ መቋረጥ ትችላለህ እና የምትሽ ከሆነ አንቺም ከፍቅረኛሽ ጋር ደስተኛ ጊዜ ብታሳልፊ ደስ ይላል እኮ እኔ እኮ ባስታርቃችሁላ ደስ ይለኛል። አይ ችግር የለም አሁን ታርቀናል። ቴክስቱን ያየው እኮ ታርቀን የምንጸጸፈው ነው አይደለ? ግን ምንድነው ከዚህ በፊት አሁን ፍቅረኛ እንዳለሽ ባቅ ኖሮ እንደዚህ አይነት ነገር አልሰራም ምናምን። አሁንም አለመስራት ትችላለህ ላስገድድክ አልችልም እና ለዚህም የጠሮሽ ይሄን ውሳኔ ለምን ከኔ ጋር ለመስራት ነው ትችላለህ። አስገድጄ ላቆይክ አልችልም። በጣም ነው የምወድሽ፣ በጣም ነው የማከብርሽ። መልካም ነገር ይጣምሽ። የምር በቃ ልትሄድ ነው?
ይሄ ነገር ነው እስካሁን እያሰራኸኝ የነበረው የምራህ? እሺ ከመሄድ በፊት እኔ መናገር የምፈልገው ነገር ማለት ነው። አይ ምንም እኔ ወጣኝ ሲየታለቀበት ነው ያየው ነበር ስለራሴ አውና ለእናንተ እንደሱ እናንተም ማስተላለፍ ስለማችሁ በጣም ወርፋ በቃ የራሴ ጉዳይ ስለሆነ ነው። ዳግም እንግዲህ ከሱ ፍላጎቶች ሊሆን አይችልም። እሱ ፍቅረኛ ካላት ሴት ጋር መሰፋት ነው ያለው። ይሄ ደግሞ አሁን ላይ ያለው በቂ አይተናል ማለት እኔ ሌላ ሰው ይወድም ላልቀም ማለት ነው። ከአንድ ሰው ላይ ያ ሰው ደግሞ ጊዜ እናንተ ማለት ይችላል ያለው እንደዛው እንችግኝ እንዴ ማሰራለን ሳላሊ ነው ያለ ታውቃለሽ ጂኒያን አንደስ ሄሎ እንደዚህ እንደዚህ ያገራልኝ ነው እንዴት ነው አለም ገናኝቱ የምር ነው እየለምሽ አይደለም ይጣው ቆማራ አንደነኝ ምን ያለው ማለት ስካው ምን ያደርገኝ ነው ያደርገኝ ማለት ዳግም ዝም ብለህ በነዴት ታሪክ የድግር ምናምን ማደጆች ለምንስ እንጣጣያ ለምንና ለምን መስዋዕት ተደረገ መንዳላሽ የምትጠኛ ቢመር ሌሎኛ አዛ ስንሲ መለየት ፈልገህ ከሆነ በእኔ ምክንያት ሳታረቅ ከአንቺ ጋር መለየት ፈልጋል ማለት ትችላለህ። አንድሽ የሚሉት ፍቅር ነው ያንን እንደዚህ ነገር በጣም ነው ከመሬት ያነሰጥክ ችግር የለም ምን አንድ ነገር ልንገርሻል። አንቺ ለእኔ ብዙ ነገር ያደረግሽ ሰው ነሽ እና አንቺን ተኮሳተር ማውራት ነው አልፈልግም። ገባሽ? ስለዛ አንቺ ደስተኛ ህይወት ኖር። እኔ አንቺ ያለሽበት ቦታ አትይኝም፣ እኔም አንቺ ያለሽበት ቦታ አልደርስም። ስለዚህ ጣራኝ አይደለ እኔ አንተን አክብሬ የመጣሁት እንጂ እኔ ያለሁበት ቦታ እንዳደርሽኝ ምናምን ለመባል አይደለም። ጀስት ጓደኛዬ ላገኝ ነበር የመጣሁት። አንተ ለኛ ጓደኝነት እየከነሰርከው ነው። እንግዲህ ይዤ ጓደኛዬ ይሁን አይደለም በቅጭ ገባ የፈለከውን ውሳኔ ኦልሬዲ ስትመጣ ወስነን የመጣኸው ውሳኔን አከብርልሃለሁ። ካሁን በኋላ ባለህበት አንተ የምትኖርበት አይደለም አንተ ጓደኞች በሚኖሩበት እኛ ታገኘኝ። እኔም አመሰግናለሁ። ተንገበገበልሽ አረረልሽ አድራጊኝ በኔ ሞት አይብዛ መንደዴ ያስታርቀን መውደዴ ለመናዬን ስኝ ይቅርታሽ ይድረስልኝ